ሾሪንግ ምንድነው? ምንስ ጠቀሜታ አለው? ከምን ያክል ርቀት በላይ ቁፋሮ ወይም ደግሞ ስካቬሽን ስናደርግ ይህንን ሾሪንግ መጠቀም አለብን? ምን ጠቀሜታና ምንስ ጉዳት አለው የሚለውን ነገሮች እንመልከት። ሾሪንግ ቴምፖራሪ ስትራክቸር ሲሆን ይህም በቁፋሮ ወቅት ህንጻችን የሚናድና የሚደረመስ አፈር ኖሮ ጉዳት እንዳያደርስ ይከላከልልናል። ይህም የረጋ ከአደጋ የጸዳ ድጋፍ ይሆንልናል። በግንባታ ወቅት በእድሳትና በቁፋሮ ምን ጠቀሜታ አለው የሚለውን ነገር ኤክስካቬሽን ሰፖርት ነው። ይህም በቁፋሮ ጊዜ ላይ አፈሩ እንዳይናድ በሰውና በንብረት ላይ አደጋ እንዳያስከትል ይህ ሾሪንግ ይከላከልልናል። ሁለተኛው ስትራክቸራል ሰፖርት ነው። ህንፃዎች ያረጉ በጥገና ላይ በሚሆኑበት ወቅት ግድግዳዎችን፣ ኮለኖችን እንዲሁም ህንፃዎችን ይደግፍልናል። ሌላኛው ሴፍቲ ነው። በግንባታ ዙሪያ ያሉ እግረኞች ሊሆኑ ይችላሉ፣ የህንፃው ሰራተኞች ሊሆኑ ይችላሉ፣ እዛ አካባቢ ያሉ መኖሪያ ሊሆኑ ይችላሉ፣ ትልልቅ ህንፃዎች ሊሆኑ ይችላሉ። እዛ አካባቢ የምንሰራው ህንፃ ከተሰራው ወይም ደግሞ ያኛው አጠገባችን ካለው ህንፃ በታች ቁፋሮ ሊኖር በሚችልበት ጊዜ ከአጠገቡ ያለውን ህንፃዎች አደጋ ላይ እነዚህ ህንፃዎች አደጋ ላይ እንዳይወድቁ ይህንን ሾሪንግ መስራት አስፈላጊ ይሆናል። ከስንት ሜትር በላይ ቁፋሮ ስንቆፍር ሾሪንግ መጠቀም አለብን የሚለውን ነገር እንደ አፈሩ ሁኔታ እንደ ወተር ኬብል እና የቁፋሮችን አይነት ይወስነዋል። እስከ 1 ሜትር ከ20 ላሉ ቁፋሮዎች አፈሩ ሁኔታ ስቴብል ከሆነ ሾሪንግ መስራት ላያስፈልገን ይችላል። ከ1 ሜትር ከ20 እስከ 1 ሜትር ከ50 ላሉ ቁፋሮዎች አሸዋማና ያረጋ የአፈር ሁኔታ ካለን ብንጠቀም ይመከራል። ከ1 ሜትር ከ50 በላይ ላሉ ቁፋሮዎች ሾሪንግ መጠቀም አለ። ከ3 ሜትር እስከ 4 ሜትር ላሉ ቁፋሮዎች ጠንካራ የሾሪንግ ሲስተም መጠቀም ይገባል። ከ6 ሜትር በላይ ላሉ ቁፋሮች ደግሞ ዲያፍራም ዎልስ ኤንድ ሪንፎርስመንት ኮንክሪት ሪንግ ዎል እንዲሁም ፍተኛ የሆነ ሲስተም የሚጠቀሙ ሾሪንጎችን መጠቀም እንችላለን። ስለዚህ ምን ጉዳት አለው የሚለውን ደግሞ ትልቅ የሆነ ሃይ ኮስት አለው። ሌላኛው ደግሞ ሰለጠነ የሰው ኃይል ያስፈልገዋል። ከዛ በተሻገር በጣም ቬሪ ሎ ስለሆነ ውሃ ላለበት ለሚደረመስ አካባቢ ላይ የሚያስፈልገው ትልቅ ስፔሻል የሆነ ሄቪ ሲስተም ያስፈልጋል። ይህም ዲያፍራም ዎልስ፣ ሲካንት ፓይል የመሳሰሉ ነገሮችን ያስፈልጋል። ስለተከታተላችሁ አመሰግናለሁ። ክብረት ይስጥልኝ።